የትምህርት ዘመን ታሪካዊ ክንዋኔዎችና እናንተም የታሪካዊ ክስተቱ ተካፋዮች ናችሁ ሁነቶች ናችሁ ምንድነው ታሪካዊ የሚያደርገው ካልን ሳፋሪ አካዳሚ ከተመሰረተ ጀምሮ 20 አመት ሞልቶታል ስለዚህ 20ኛ አመቱን ያከበረ ባለበት በዚህ ዘመን እናንተም በየግሬድ ሌቭላችሁ ተማሪ ሆናችሁ መገኘታችሁ የክስተቱ ታዳሚ ወይም ተካፋይ ያደርጋችኋል ማለት ነው ስለዚህ ፕሮግራማችንን አሁን እንጀምራለን መልካም ቆይታ እናመሰግናለን መምህርት ሰብለ መርጣችሁን ሳፋሪን መርጣችሁ ስለመጣችሁ እጅግ ደስ ብሎናል እንኳን ደህና መጣችሁልን 2018 አዲሱ አመት ከሌሎች የትምህርት አመታት ለየት የሚያደርገው የራሱ የሆነ ታሪክ አለው ሳፋሪ ትምህርት ቤታችሁ ከተመሰረተ 20ኛ አመቱን የሚያከብርበት አመት በመሆኑ እጅግ ደስ ይለናል እጅግ ልንኮራ ይገባል እናንተ ደግሞ የዚህ ታሪክ ተካፋይ ስለሆናችሁ ደስ ሊላችሁ ይገባልና እንኳን አደረሳችሁ ሌላው የድል ብስራት የሰማንበት ደስ የሚል ዜና የሰማንበት የ12ኛ ክፍል ልጆቻችን ከተማውን ያንቀጠቀጠ ውጤት ያመጡበት የተደከመላቸውን ስራ ያሳዩበት አመት በመሆኑ ደግሞ የተለየ ያደርገዋልና እንኳን ደስ አለን ባስመዘገብነው ውጤት እንኳን ደስ አላችሁ በጣም በርካታ ተማሪዎች ከ500 በላይ አምጥተዋል በጣም በርካታ ተማሪዎች almost all በሚባል ደረጃ ወደ ዩኒቨርሲቲ ገብተዋልና እንኳን ደስ አላችሁ ሁላችንም እንኳን ደስ አለን ተተባበሩ ነውና የተገኛችሁት አመቱ የተሳካ እንደሚሆን አንጠራጠርም በፍጹም ስለምባል ሁሉ እንደምታስመሰግኑ በፍጹም ስለምግባር ውስጥ እንደምትገኙ አንጠራጠርም አመቱን የተሳካ እንደምታደርጉት አንጠራጠርም አብረን ያማረ አመት እንዲኖረን እናደርጋለን እጅግ በጣም እንወዳችኋለን እጅግ በጣም እናከብራችኋለን መልካም በዓል ይሁንልን መልካም አዲስ አመት ተቃበሉልኝ እንጠይቃለን አስተባባሪው መንታሪ የባሰን አስራለ ተይሰማል አሁን እዚህ ጋር እናመሰግናለን ልጆቻችን በጣም ነው ደስ የሚለው አደራ ተቀባዮች ናችሁ ችግሩን የተቀበሉት አስራለተኛ ክፍል ልጆቻችን ሁላችን የአስራለተኛ ክፍል ተማሪዎች ወክለው ነውና መተበትን ሸኝልን እናመሰግናለን ዮናታን እናመሰግናለን አምላክ እሺ የ2018 ዓመተ ምህረት 12ኛ ክፍል ተማሪዎች እንዲሁም 9ኞች 10ኛ 11ኛ ክፍል ተማሪዎች በዚህ ችቦ አደራችሁን እየተቀበላችሁ ነውና የችቦ ቅብብሉ ወደ እናንተ ሲመጣ መፍቃ አድርጋችሁ አደራችሁን ተቀበሉ ልንባካችሁ እጅግ አድርገን እናመሰግናለን ልጆቻችን እጅግ አድርገን እናመሰግናለን የከፍተኛ ውጤት አምጪ ተማሪዎቻችንን ወደሚሄዱበት ካምፓስ ሁሉ መልካሙ እንዲገጥማቸው የተሳካ ዘመን እንዲሆንላቸው ምኞታችንን እንገልጻለን ይሄ የችቦ ቅብብል በቀላሉ የሚታይ አይደለም በቀላል የምንገነዘበው አይደለም ትልቅ ትኩረት እንዳለ በትልቅ ኃላፊነት መቀበል እንዳለባችሁ 12ኛ ክፍሎች ይሄ መልእክት በተለይ እናንተን ይመለከታል ዛሬ በይፋ እናበስራለን 20 አመታችንን ከዛሬ ጀምሮ የሚኖሩ ፕሮግራሞችን ዝግጅቶችን በሙሉ ከዚሁ ጋር ተያይዘው የሚዘከሩ ይሆናሉ ምናልባትም እንደ አዲስ ለመጀመሪያ ጊዜ ዛሬ ከዚህ ቀን ጋር ተያይዘው የምናበስረው ነገር ምንድነው የራሱ የሆነ ባንዲራ ያጸደቀበት ቀን ሆኗል ሳፋሪ የራሱን ባንዲራ ያጸደቀበት ቀን ሆኗል ስለዚህ እንደምታዩት ከኢትዮጵያ ባንዲራ ጎን ለጎን የራሳችንን ሰንደቅ ዓላማ የምናጸድቅበት በምክንያት ትርጉሞቹ እያንዳንዱ የተቀመጡ አርማዎች በሙሉ
ትርጉም ያላቸው ሆኖ ይሄዳሉና ያንን ይዘው እንዲመጡ ልጆቻችንን ወደ መድረክ ጋብዛለሁ። ደስታችሁን ግን ማየት እንፈልጋለን የሁላችሁንም። ይህ ቀላል ስኬት አይደለም። የምታዩት የሳፋሪ አካዳሚ ከዚህ በኋላ የሚለይበት አርማ ይሆናል ማለት ነው። ይሄንንም በይፋ የምናስተዋውቅበት ዕለት ሆኗል። ምናልባት ስለእያንዳንዱ ውስጡ ስላሉት አርማዎች ዝርዝር መግለጫዎችን እንዲሰጡልን መምህር ጌታቸውን ጋብዛለሁ። እሺ እዚህ ጋር ወደ ልጆቻችን እዚህ ጋር ቆመው ይዘውት የሚታየው የሳፋሪ ሎጎ እንደም ባንዲራችን ከዚህ ቀጥሎ ለበርካታ ዓመታት ከኢትዮጵያ ባንዲራ ጋር የምንሰቅለው ነው። ይህ ፊት ለፊት የሚታየው ወድንቆ ልጆቻችን ይዘውት የሚታየው የሳፋሪ ሎጎ በርከት ያሉ ትርጓሜዎች አሉት። ከትርጓሜዎቹ መካከል ከለሩ በአጠቃላይ ሌመን ከለር የሆነበት ምክንያት የሥራ የተቋማችን የእድገት ምልክት መሆኑን ያበስራል። ይህ ልጆቻችን በመካከላቸው ይዘውት የሚንቀሳቀሱት የሳፋሪ ሎጎ በአጠቃላይ መደቡ ሌመን ከለር የሆነበት ምክንያቱ የሥራ የተቋማችን የእድገት ምልክት መሆኑን ለማብሰር ከለሩ ሌመን ከለር ለመሆን ታስቧል። መጽሐፉ የተቋማችን የእውቀት ማዕከል መሆኑን ያመለክተናል። በተጨማሪም ልጆቻችን ከትምህርት ቤታቸው እውቀት እንደሚቀስሙ ማሳያ ነው። ሎጎው ጉዟችን ረዥምና የማይገታ መሆኑንና የከፍታችን ማሳያ መሆኑንም የሚያመለክት ነው። መሃል ላይ ያለው ችቦ ደግሞ እውቀት ብርሃን መሆኑን ይወክላል። የሚበራው ችቦ እውቀት ብርሃን መሆኑን ማሳያ ነው። ዙሪያውን ያለው ብርሃን የተቋማችን ስኬትና በዓላማ ዙሪያ የእውቀት ማዕከል እንደሆን እንዲሁም ደግሞ እንዲሆን ያሳያል። በተጨማሪም የተቋማችን የሚማሩ ልጆቻችንን ያላቸውን ብሩህ ተስፋ ይወክላል። በአጠቃላይ ሎጎ ላይ ያሉት መልእክታት ከዚህ በፊት እንዳሳሰብኳቸው ይሆናል። ስለዚህ ይህንን ባንዲራ እንደው እናንተ እድለኞች ናችሁ። በዓመቱ በየግቢው በየብራንቾቻችን ከፍ ብሎ የሚሰቀል ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። እያያችሁት ያለ ሎጎ ቀላል መልእክት የለውም። ትርጓሜውን ከዚህ ቀደም ብሎ እንዳዳመጣችሁት ይሆናል። ውድ ተማሪዎቻችን፣ የተከበራችሁ መምህራን እንዲሁም የአስተዳደር ሰራተኞች በሙሉ እንኳን ለ2018 ዓመተ ምህረት በሰላም በጤና አደረሳችሁ ማለት እወዳለሁ። እኔ እዚህ ጋር እንግዲህ የተገኘሁት ከፊቴ ብዙ አንጋፋ መምህራን አሉ፣ ከሴትም ከወንድም። እነሱን ወክዬ የመልካም ምኞት መግለጫ መልእክት ለማስተላለፍ ነው። እንደምታውቁት ብዙ ጊዜ አዲስ ዓመት ሲመጣ ወይም አዲስ ዘመን ሲመጣ ከትምህርት ጋር የተያያዘ ነው። ሁለቱም እርስ በርሳቸው አንዱ ለሌላው ትልቅ ትርጉም አለው። ትምህርትም አዲስ ዓመትን የእድገትና የለውጥ ምልክት ነው። ለተጠቀመበት ውጤታማ ይሆናል። ላልተጠቀመበት ደግሞ አዘይንዶ ምንድን ነው የሚሆነው? ቁጭት ብቻ ነው የሚሆነው አይደል? የነበረውን ስራ የሚያሳይልን ትርጓሜው በርከት ያለ ትርጓሜ ያለውን የሳፋሪያችን ሎጎ ከፍ አድርገን እንሰቅላለን። እባክህን መዝሙሩን ልቀቅልን። ማጨብጨብ፣ መደሰት፣ ሁሉም ነገር ማድረግ ይቻላል። ሁላችሁም በደስታ ማጨብጨብ፣ መጨፈር ይቻላል። We step up and care, it's the safari.
እጅግ አድርገን እናመሰግናለን። ይህ ሳፋሪ በ20 ዓመታት ውስጥ ሲያደርግ የነበረውን ስራ የሚያሳይና እንግዲህ ሀሴትን የሚያንጸባርቅ ሎጓችንን ከፍ አድርገን ሰቅለናል። እጅግ አድርገን እናመሰግናለን።